يا نفس إن لم تظفري لا تجزعي السلام عليكم وساب everyone دينا ቻማን ናቸው አልহামዱሊላህ በሌላ ሪአክሽን ቪዲዮ መተናል እስቲ ከቲክቶክ አለም አንዳንድ ያገኘናቸውን ቪዲዮዎች ላይ እያየን እስቲ ሪአክት እናደርጋለን ሶ ሌትስ ጎ አላህ ፈርዶበት ሁለት ሴት ያገባ እና የፈረደ የበዝሙሽ ማን ተሰዋጅ አምራስ ከማን ናማ በይናና ላይ ተሳታኒ መካከል ነው ወደዚህ ከረገለ ይሄድቦ ወደዚህ ከረገለ ይሄድቦ ለመካከል ያለኛው ነው የቂያም ቀን መከራ ማለት በትክክል ነው ያለው ሶስቱንም በትክክል ነው ያለው በዙ አይሮስ ቢቀር እስከዚህ ሁሉ አብሮ በማደር በልብስ በቀለብ በቦታ መሽም በውዴታ ግድ የለም ብሎ አባሪክነት ያዋቅቶታል። በውዴታ አትችሉም ብሏል። ወለሞክሩም ያው አትችሉም በውዴታ ማለት ነው። ምክንያቱም ያው ወደ አንዷ ማድላት አይቀርም በውዴታ ማለት ነው። ግን አትሊስት በኢዳ በማስተዳደር ግን ላይክ እያንዳንዱን ነገር መመጠን አለብህና ላይክ እኩል ማድረግ አለብህና ቅጣቱም ከባድ ነው። የቂያም ቀን ሲነሱ እንደዚህ ብዙ ሚስት ያላቸው ሰዎችና እንትን ያሉ ሰዎች ከቂያም ቀን ሲነሱ ራሱ የሚኖርባቸው ነገር ከባድ ነውና ያንን ስታስበው እውነታቸው ነው። ሀጂ ሐቅን ያወሩት ሙፍቲ ሐቅን ያወሩትና አላህ ፈርዶበታሉና እውነት ነው። ከዚህ ሁሉ ቢቀርስ ለምን አንዷን ይዘና አይሻልም? ቅጣቱ ከባድ ነው ሐቢቢ። ለማንኛውም ሙፍቲ ሐቅን ያወሩት ሶ ሌትስ ጎ ከምን ወያን أنا من إسرائيل. أنت من وين؟ أنت من وين؟ من وين؟ من إسرائيل. إسرائيل مين؟ إسرائيل يا فلو አልተመቻችሁ አንደኛ ያ ላይክ በሱ ቤት እየቀለደ ነው ያ ተለቅ የሚለው ግን ጩጬውን ይዩት እስቲ ላይክ ጩጬውን ደግማችሁ ይዩት እንዴት ሪአክት እንዳደረገ أنا من إسرائيل. أنت من وين؟ أنت من وين؟ من وين؟ من إسرائيل. إسرائيل مين؟ إسرائيل يا ላይክ ጠያቂው የሚለው አንተ ምን ወይን አንተ ከየት ነህ ብሎ ነው እየጠየቀ ያለውና ልጁ ያው ክሊርሊ አረብ ነውና ግን እኔ ከእስራኤል ነኝ እያለ ላይክ በእንደቀልድ ነው አንበሱ ቤት እየቀለደ ነው እየመለሰ ያለውና ከጎኑ ያለው በጣም ህፃኑ ልጅ እዩት እንዴት ሪአክት እንደሚያደርግ انت من وين انا من اسرائيل انت من وين انت من وين من وين من اسرائيل اسرائيل مين اسرائيل يا አነጣጠፈው ወስዶ which is the right thing ነው ያደርገው like even the kids ማለት ነው ምን ያህል ጊራ እንዳላቸው አያቸው ምን ያህል ሀገራቸው ፍቅር እንዳላቸውና ምን ያህል ወራሪ እንደሚጠሉ even the kids ማለት ነው እና talking about the kids ስለ ህፃናት ከወራ ነገር let's see the next video alhamdulillah nahmadahu ta'ala wa nasta'inuhu wa nastaghfiruh አንደኛ like የዚህ ልጅ determination እና like ፊቱን ይወጥ እስቲ ላይክ ፊቱን ስታዩት ማለት ነው በጣም ሲሪየስ ቁም ነገር ሊያወራ ምናምን የመጣ ነው ይመስሉ ላይክ አንዳንድ ኸጢቦች አሉ አይደለ ሰንበዲ የሆነ ኡስታዝ እንደዚህ ቋጥ ፍቼ ምናምን ሲላቸው በቃ በዛ ጉዳይ ለማስተማርና የሚመጡ እንደዛ በቃ የሚገርም ኹጥባ ላይ ያደርግ ነው ይመስሉ ፊቱን ይወጥ this kid is from Yemen እስቲ ፊቱን ስታዩት በቃ ብሮ የሌለ ቁም ነገር ሊያወራ ነው ይመስሉ alhamdulillah nahmadahu ta'ala wa nasta'inuhu wa nastaghfiruh ወነዑዙ ቢላህ ያለች እስቲ ቆይ እንደገና ከመጀመሪያ ጀምሮ alhamdulillah nahmadahu ta'ala wa nasta'inuhu wa nastaghfiruh wa na'udhu billahi min sayyi'ati a'malina man yahdihillahu fala mudilla lahu wa man yudlil fala hadiya lahu እጇ ላይ ከኔ ይልቅ እጇ ራሱ ላይክ ሰው ሰንበዲ እንደዚህ የሚያወራ ላይክ እነሱ መስጂድ እርግጠኛ ነኝ ይሰው ሰንበዲ በቃ በእጁ እንዲምናን እያለ የሚያወራና ኢቭን እሱን ራሱ ኮፒ አድርጎታል ኹጥባው ላይ ወአሽሀዱ ሙሐመደን አብዱሁ ወረሱሉሁ ወአማ ሸሃዳውን ራሱ ከግማሽ ነው የጀመረው ወአሽሀዱ አነ ሙሐመደን ብሎ ነው የጀመረው አብዱሁ ወረሱሉሁ ወአማ በዕድ የኸይረ ከላሙላህ ብሮ ለንግግሯ ደሊል ልታመጣ ብላ ኸይር ከላሚላህ ብሎ ያላህን ቃል አላህ እንዲህ ብሏል ብሎ ደሊል ሊያመጣ ሲል አነቀው ደሊል የለውም ለንግግሩ
በጣም ደስ የሚል ፈልፈላ ነው ግን በጣም በላይ I gotta see this twice. ونستعينه ونستغفره ونعوذ بالله من شرور انفسنا ومن سيئات اعمالنا من يهده الله فلا مضل له ومن يضلل فلا هادي له واشهد ان محمدا عبده ورسوله واما بعد بخير كلام الله بخير كلام الله በቃ ደሊል ይላቱ ለንግግሩ ማሻአላህ Okay, let's go to the next video. قال الله في الحديث القدسي يا ابن ادم انت ይህ ልጅ ሙስጠፋ ይባላልና ሂዝ ካነ ኮሜዲያን እንደ ኮሜዲያንም አይነት ነገር ነውና like even like his comedy እንትን to a point እብድ የሚያስመስለው ነው like ጤነኛ ሁሉ ነው እንደ ይሶዬ ምናምን የምትለው አይነት ነውና ሙስጠፋ የመኒ ነው በጣም ፌመስ ነው ያው ያሁን አንፈልፈላ የመኒ ነበረችና ይሄም በጣም ፌመስ ነውና የሚገርማችሁ ነገር አንዳንዴ ደግሞ የሚያወራው ቁም ነገር ማለት ነው የትም የማይገባ በጣም ዲፕ ቁም ነገር ያወራልና በጣም ዲፕ መልእክቶች ያስተላልፋል let's see the video قال الله في الحديث القدسي يا ابن ادم انت تريد وانا اريد فاذا رضيت እንግዲህ ሐዲስ አልቁድሲ ነው እንግዲህ ያወራ ያለውና ያው አላህ Subhanahu Ta'ala አንተ ያ ابن ادم አንተ የአደም ልጅ ሆይ አንተ ቱሪድ وانا اريد አንተ የምትፈልገውን ትፈልጋለህ እኔ ደግሞ የምፈልገውን እፈልጋለሁ ይላል አላህ Subhanahu Ta'ala فاذا رضيت بما اريد اعطيتك ما تريد እኔ የምወደውን ነገር እኔ የምፈልገውን ነገር የምትወድ ከሆነ like የኔን ቀደር የምትወድ ከሆነ አንተ የምትወደውን ነገር እሰጥሃለሁ ይላል والا ترضى بما اريد እኔ በምፈልገው በእኔ ቀደር ደግሞ ደስ የማይልህ ከሆነ ደግሞ تعبتك فيما تريد በምትወደው ነገር ላይ አደክምሃለሁ ትደክማለህ ዝም ብሎ በምትወደው ነገር ላይ ትደክማለህ ከዛስ ولن تنال الا መጨረሻ ላይ ግን እኔ የምፈልገውን እንጂ አንተ የምትፈልገውን አታገኝም ቀደር ነው እንጂ የምታገኘው አንተ የምትፈልገውን አታገኝም اسعد الناس ይላል ይሄ ሐዲስ አልቁድሲ فاني فعال لما اريد እና እኔ የምፈልገውን ነገር ሁሉ አድራጊ ነኝ ነው ጀለስ the way he talk የሚያወራበት ወይ ራሱ እዚህ ቁም ነገሮችን የሚያወራበት ወይ ራሱ በጣም ዲፕ ነውና በጣም የሆነ ለየት ያለ ነው በፍልስጤም ምናምን ጉዳይ ራሱ ሲያወራ ምናምን ብታዩት ማለት ነው በቃ like half እብድ half ጤነኛ አይነት ነገር ነውና ያ በጣም እንዲወደድለት አድርጎታል الله في الحديث القدسي يا ابن ادم انت تريد وانا اريد فاذا رضيت بما اريد اعطيتك ما تريد والا ترضى بما اريد اتعبتك فيما تريد ولن تنال الا ما اريد فاني فعال لما اريد ارضى بما قسم الله لك تكون اسعد الناس واغنى الناس ስለዚህ የቪዲዮ ፖይንት መጨረሻ ላይ ያለው ምንድነው አላህ በወሰነልህ ነገር ላይ ደስተኛ ከሆንክ ህይወትህን በሙሉ ደስተኛ ሆነ ትኖራለህ ነው የዚህ ቪዲዮ መልእክት እንግዲህ ሙስጠፋ ይባላል የሆነ ጊዜ ከሆነ የሳውዲ ቲክቶክም ላይ አለ ዩቲዩብም ላይ አለ ይሄ ልጅ ማለት ነውና የሆነ ጊዜ ከአንድ ሳውዲ ሼክ ጋር ቲክቶክ ላይ ጌም እየተጫወቱ ከዛ ያው ሙስጠፋ ተሸነፈና መቀጣት አለበት ያው ጌም you know how ቲክቶክ ጌምስ ወርክ እና እዛ ላይ ቅጣቱ ላይ ምን አለ የሳውዲ ሼክ ነው እንግዲህ የሚቀጣውና ምን አለው ቁርአን ቅራልኝ አለው like ያው አይቀራም በሚለው ሙስጠፋ ልክ እንዳልኳችሁ ካራክተሩ የእብድ ካራክተር ነውና እስቲ ቁርአን ቅራልኝ ምናምን ነገር አለው ማለት ነው ያው ሙድ ሊይዝበትና ሙስጠፋ እሱ ቪዲዮ ካገኘሁት በኔክስት ቪዲዮ ይዤላችሁ እመጣለሁና ሙስጠፋ ምን አረገ መሰላችሁ እሺ በቃ ልቅራለህና የትኛውን እሺ ምን ልቅራልህ ሱራ ምረጥ ሲለው የሳውዲ ሼክ ምን አለው ሱረቱል ጂን እንቅራልኝ እንጂ ያለብህ ጂን እንዲወጣልህ አለው እና ከዛ ደወይ ሙስጠፋ የቀራበት አቀራርን ብታዩት በጣም ነው የምትገረሙትና አንዳንድ ሰዎችን ዝም ብለን እንደዚህ ፊት ለፊታቸው ምናምን ብቻ አይተ ጀጅባ እናደርጋቸው ጥሩ ነው ልላችሁ ፈልጌ ነው so let's go to the next video ማሻአላህ እዚህ ቪዲዮ ምን እንደምንማር ታውቃላችሁ አይታችሁት ከሆነ እቺ ምንድነው በተለምዶ ደንቆሮ ስልክ ነው የምትባለው ብቻ በተለምዶ እቺ ምን ነው አንተኗ ስልክ አለቻ ካሜራ የላት ምን ይላት አጥንጥየዋ ስልክ ነው እና እሱን ያለው እንግዲህ like ትንሽየዋ ካሜራ ያለቻት ነች አሁን እሱ ያለችው which is ሪዞሉሽኑን ምናምን አስቡት የካሜራውን ብቻ you know ስልኮቹን ታቋቸዋላችሁ ይሄ ልጅ ማለት ነው ከዚህ የምንማረው ታውቃላችሁ ፕራዮሪቲውን ኢን ኦርደር ያደረገ ልጅ ነው በቃ ይሄ ልጅ ፕራዮሪቲውን የሚያውቅ በቃ ለምን ቅድሚያ መስጠት እንዳለበት አሳምሮ የሚያውቅ ልጅ ነው እንግዲህ እንደምታዩት አሁን ለምሳሌ እኛ ብንኖር 120 ሺህ ብር ምናምን ነገር ብናገኝ ቢኖረን እና ስልካችን እንደዚህ ቢሆን ያው ጃምፕ ብለን ስልክ ነው የምንገዛው which is የታወቀ ነገር ነው አሁን ዝም ብላ አይፎን ምናምንን ትገዛለህ ኦር ሳምሰንግም ቢሆን የሆነ ብቻ የሆነ ስልክ ትገዛለህ
120 ብር something ቢኖርክ ማለት ነው። ይህ ልጅ ግን ስልኩን ሳይሆን ቅድሚያ የሰጠው ዑምራውን ነው ቅድሚያ የሰጠው። ሰው ፕራዮሪቲውን የሚያውቅ ነው። ምን ላይ ለምን ቅድሚያ መስጠት እንዳለበት አሳምሮ የሚያውቅ ልጅ በመሆኑ ነው እንግዲህ እዚህ ጋር እንደምታዩት በዚህች ስልክ ዑምራ ሄዶ ግን በቃ ያለውን ነገር ዶክመንት ለማድረግና ላይክ ሜሞሪውን ለመያዝ ሲል በዚህች ስልክ ለመቅረጽ እየሞከረ ያለው which is በጣም ፕራዮሪቲውን የሚያውቅ ልጅ ነውና it's so amazing like ብዙ ልንማርበት የሚገባ ነው ከእንደዚህ አይነት ሰዎች ማለት ነው because በቃ ፕራዮሪቲያቸውን ያውቃሉ። አሁን ይሄ ዱንያውን ትቶ ላይክ ፕራዮሪቲውን ለዑምራን የሰጠው ሰው ፕራዮሪቲያችንን ኢን ኦርደር ብናደርግ ጥሩ ነው። ዑምራ ለድን ሰዎች ደግሞ እስቲ አላህ ዑምራ ይውሰደንኛ ነው። ሉክ እንዴት እየቀረጸ እንደሆነ ራሱ በራሱ ማሻአላህ። አላህ ይቀበል ሐቢቢ፣ አላህ ይቀበል ዑምራህን፣ ዱንያ አኺራህን ያሳምርልህ። Let's go to the final video. ሰላተል ጀማዓ ላይ መስጂድ ውስጥ ምንድነው ሀፕን የሚያደርገው የሚለው ነገር ጥያቄ ለሚሆንባችሁ የሌላ እምነት ተከታዮች እንደ ያን ነገሮች በተወሰነ ኢንተርቫል ሀፕን ያደርጋሉ። እንግዲህ ይህ ልጅ አሁን የኡማው ልጅ ነው፣ ገባችሁ? የኡማው ልጅ ነውና እየዞረ ሁሉንም እየዘየረ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም በመካከላችሁ መዋደድ እንዲኖር ሰላምታን አብዙ የሚል ሐዲስ አላቸውና ሰላም መባባል በመካከላችን ላይ መዋደድ እንዲኖር ያደርጋል። መንገድ ላይም ስታይ ለምሳሌ የሙስሊም ምልክት ያለበት በቃ ሙስሊም መሆኑን የምትገምተው ሰው ካለ ሰላም አለይኩም ብለህ ማለፍ አንድነትን የሚያጠናክር ኡማውን የሚያጠናክር መሃል ላይ ውዴታን የሚጨምር ነውና ይሄ like let me tell you something የኮሮና ጊዜ ታስታውሱ ከሆነ መስጂዶች ተዘግተው ነበርና መስጂዶች ተዘግተው like በጣም ለረጅም ኢንተርቫል ሰላተል ጀማዓ አይሰገድም ነበር። ከዛ በኋላ የኮሮና ጉዳይ እየተቃለለ መጥቶ በቃ ሰላተል ጀማዓ ይጀመር ተብሎ like the first ጁምዓ ልክ I think እኛ የነበርንበት መስጂድ ጁምዓ ላይ ነው መሰለህ ለጁምዓ መሰለኝ የተከፈተው። ብቻ the first ጁምዓ ሲከፈት ሄድን you know like ሌላ ጊዜ በየቀኑ የምናገኛቸውና እንደ ቀልድ የምናያቸው ሰዎች አሁን ስናስበው like for a couple of months አልተገናኘንም እና ለምን እንደው ሲባል ለካ የምንገናኝ የነበረው መስጂድ ውስጥ ነው። ገባችሁ? መስጂድ ውስጥ ነው የምንገናኘው፣ ሰላም እንባባል የነበረው መስጂድ ውስጥ ነው። መስጂዱ በኮሮና ምክንያት ከመሃላችን ሲወጣ like ከመሃላችን ምን ያህል ክፍተት እንደተፈጠረ ነው ያኔ ነው በቃ አንደርስታንድ ያደረኩትና በቃ like ሰው እንዴት ሰላም ሲባባል እንደነበረ ረጅም ጊዜ እንደተጠፋፋ አንድ ሰፈር እኮ ነው የአንድ መስጂድ ጀማዓ ማለት የአንድ ሰፈር ሰው ነው ግን like you know በዛች ክፍተት ምክንያት ብዙ ክፍተት መካከላችን ሊኖር እንደሚችል እና የመስጂድን ቦታ እንዲሁም ደግሞ ሰላም የሚባባልን ቦታ ነው ያኔ ነው ያየሁት። ለማንኛውም ግን አው ሰላምታችሁን ቀጥሉ ማለት ሙስሊም የሆነ ሰው ምናምን ምልክት ያለበት ሰው አሰላሙ አለይኩም ብሎ ማለፍ ወሳኝ ነገር ነው። የረሱል ሰለላሁ ዐለይሂ ወሰለም ትምህርት ነው። ሰው የዛሬው ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስክንመለስ ማሰላም። يا نفس إن لم تظفري لا تجزعي